ይቅርታ የኔ ወንድም ታሞ ነው እንደ ሞተው? አይ የ40 ዓመት ሰውዬ እስክሪብቶ ክዳን ውጦ ነው የሞተው። የምርህ ነው? አሁኑ አክምባሎ ቢ በቆሎ ሲኒ ዲ ዳኒ ኖታ ሰርጋጅ ይቅርታ በቃ አንድ ድል እሰጥሃለሁ። ጥያቄ ጠይቃለሁ። እሱን ከመለስክ ብቻ ነው የምታመልጣት። እሺ 2 + 2 = 2 እንጃ 2 + 2 = ዳሽ ነው እንጂ 4 + 4 = 2 ኧረ ይሄን አልተማርነውም። እሺ መልሱልኝ። 4 + 4 = 404 እሺ ሰላም ነው? ምን ሆነሽ ነው የቆየሽው? ኧረ ምን እንደው እንኳን አላየኸኝም። ክራሽን አይቼ ተደናበርኩልኝ። አንቺ ለምንድን ነው ኩል ማቶኝ? መጣ በቃ በሲክስ ኩሉኝ። እሺ እንዴት ዋላችሁ? እግዚአብሔር ይስጥልኝ። ኧረ በእናትህ ተረዳኝ። ምን አለበት ብትረዳኝ? ተይኝ በቃ ማን ከአንቺ ጋር ይደረጋል? ንጉሳ ባላ ፍቅራ ኧረ ፍቅሬ በይኝ ቢያንስ። አዳማ ተረዳኝ። አዳሜ ለማለት መሆን አለበት ይሄኛው። አንተ እኮ ስስታ ነህ። ስስታ? ኧረ ስስቴ በይኝ ቢያንስ። ኧረ ተይ ድክመታ ባላ አለማ ገጽ 82 ያለ አንተ አህያ የለም ይላል። ማን ነው መጽሐፉ? ምንድን ነው እስካሁን እያነበብኩላችሁ እንዴ? ለምንድን ነው ይሄ እኮ በውስጥ አንብባ። ምን ሆነ? እኔ ውስጤ ባዶ ነው። መሳደብ ከፈለኩኝ እኮ እንደዚህ አወራለሁ። እኔ ውስጤ ምንም ንጹህ ነው። ስድቦቹን እየዘለልክ አንብባ። ብሩኬ ቆሻሻ ውጡ እየተባለ ነው። አውጣው እኮ ቆሻሻ ውጡ። ቅድም አውጣው። ስለአሁን ድጋሚ መጥቶ እንደዚህ እያሉ እንትን ይመስላል። እንዳይደብራችሁ አውቀን ይመስላል። አዎ ማይኮ ያንተ ትውጣለህ። ጽጌ ልፍጠር ብዬ ነው እንደዚህ ያለ መጽሐፍ ሲነበብ ቁም ነገር ስለሆነ በመሃል ካልተጫወተን ሁላችንም እንትን እኔ ጨዋታ እኮ ይመችኛል። አንተ ልጅ ጎዳና ያበደ ነው ወላሂ። ምንድነው የታቀኛለህ? የት ታቀኛለህ? አሁን ጩቤ ተመችቶኝ አላልክም? ምን አይነት ጨዋታ ነው? ምን አይነት ጨዋታ ነው? ታነባለህ አይደለ? ታነባለህ አታነብም? አዎ አነባለሁ። እና በቃ አንተ ምን ቆሻሻ መሆን አንሶ ነው? ዶክተር ወንድማችን እንዴት ሆነ? ያው ዶክተሮችም ነርሶችም ተረባርበን ሞክረን ነበር። እሺ በእናትህ ቶሎ ነገር ምን ሆነ? ያው አልሆነም። ኧረ ወይኔ ፈጣሪ ያለው ነው እንግዲህ ፈጣሪ ያለው ነው። አይዞህ በቃ አትዘን። እሺ ምን ማለት ነው? እኛ ማለት አትዘን። የሞተው ሞተ ላለው መጨነቅ ነው። እናልቅስ እንዴ? ላለው መጨነቅ ነው። የሟቹን ሰገራም ሽንትም መርምሬ ነበረ። እሺ ያው ጨጓራው ቆንጆ ነው። ምን አገናኘው ዶክተር? አሁን አገናኘው መተለን ከሞተ በኋላ ጨጓራው ምናምን ረጅም ዓመታት በጨጓራ ህመም ተሰቃይቻለሁ። እሺ ሳትሉኝ አልነሳ። እሺ ሳትሉኝ አልነሳ። እሺ ምንድነው? ጨጓራ ወደ እኔ ቢመጣ እሺ ብትሉኝ። ካንተ ነው? አዎ ሞቶ አይደል እንዴ? አይ ቃል አንዴ ስላስገባችሁ እሺ ስላላችሁ ነው እንጂ በህይወት አለ። ያልሞተ እንደዚህ ያደረገው ወስዳል አይደል እንዴ? ወስዳል እንደማከለክሉኝ ፊታችሁን ስላወኩኝ ቀድሜ ወስጃለሁ። እንዴ ሳይሞት መመለስ ያለበት ኧረ የተወሰደ ነገር አይመለስም። ተቆርጦበታል። ምን እንኳን ደስ አለሽ፣ ወንድ ልጅ ነው የወለድሽው። አመሰግናለሁ። እስኪ ይኸው እና እስኪ እና ምንድን ነው ደረሰኝ ነው ልጄስ ስትከፊ ይሰጥሻል። እኔ የምልህ ፍቅረኛ እንዴት ነች? ተሻላት? እባክህ ኩላሊት ያስፈልግሻል ተብላ አንተ ስጠኝ አለችኝ እና ሰጣት። ፍቅረኛ አይደለች ሰጣታ። አንተ ያማሃል እንዴ? እንዴት ነው በዚህ ሰዓት አምነህ ለፍቅረኛ ኩላሊትን የምትሰጠው? የኔን ነው እንዴ? ዶክተር ውጤቴ እንዴት ነው? ሽንት ጨርቅ ማሰር እንደተለማመድሽ ተስፋ አደርጋለሁ። ወይኔ በጣም ነው ደስ የሚለው። አርግዣለሁ ማለት ነው? ኧረ አሜባ ነው። ይኸውልሽ የኔ ፍቅር ያላንቺ መኖር እንደማልችልና ምን ያህል እንደምወድሽ ታውቂያለሽ ግን አይደል? አውቃለሁ። እኔም በጣም ነው የምወደህ። ያላችሁን አምጡ። ይኸውልህ የኔ ወንድም 5 ሳንቲም እኛ የለንም። እኔም ሁሉ ነገሬ፣ ዓለሜ፣ ፍቅሬ፣ ህይወቴ፣ ገንዘቤ፣ ንብረቴ የምላት እሷ ነች። እሷም ሰራት ምን ነች? ሄሎ አባዬ እንዴት ነህ? ይቅርታ ማን ልበል? ማነህ? ልጅ ነኝ። አላወቀኝም እንዴ? ይቅርታ አላወቀውም። እንደውም የወለድከኝ አስታወስኩ። እንዴት ነህ ጎረምሳው? አለሁ አባዬ። እኔ የምልህ
ባለፈው ልክልሃለሁ ያልከኝን ጫማ እኮ እስካሁን አላክልኝም። በሰላም ነው? አዎ ልልክልህ ነበረ፣ ግን የሆነ ነገር ትዝ አለኝ። ምን ትዝ አለ? አለመላክ እንደምችል። አባዬ በቃ አሜሪካ ስትሆን ጨዋታ ሁሉ አጨመረ አይደለ? እኔ ምን አባዬ ለምን ለጫማ ያሰብክልኝም ብር በካሽጎ አማካኝነት ወደ ኢትዮጵያ ኤምፔሳ አካውንት ልከህልኝ የ10% ቦነስ እና የ1 ጂቢ ስጦታ አናገኝም? እኔ ደግሞ ኤምፔሳን ተጠቅሜ የመብራት ክፍያዎችን በተጨማሪ መክፈል እችላለሁ። ካላመንከኝ ደግሞ የኤምፔሳ አካውንትን ፎሎ አድርገህ ሙሉ መረጃውን ከዛ ማግኘት ትችላለህ። ገባህ አባዬ? ሄሎ ጀስ ላከልኝ። አመሰግናለሁ አባዬ። ማነህ? የት ልጅ ነው ልብስ ያወጣሽው? እዚህ ሰፈር ቆንጆ ሴት ብቻ እየመረጠ የሚገል ሰውዬ መጥቷል ሲባል ሰምቻለሁ። ስለዚህ ቶሎ መጥፋት አለብኝ። እና አንቺ ምን አስጨነቀሽ? ማለት ቶሎ በይ ሳይመጣ ያስኩሽ። አንቺ ባለጌ ጭራሽ ወድ እያመጣሽ አልጋችን ላይ ማጋለም ጀመርሽ አይደል? ቆይ እንደምታስበው አይደለም። ኧረ አትነሱ ጨርሱ። እሺ እና ፖዚሽን እንቀይር? አዎ እንቀይር። ምን ያርካችሁ? ጨርሱ አላልከንም እንዴ? የምሬን አይደለም እንዴ? ምን አይነት ፍቅር ደህና አይደለም እንዴ? ስራ ቦታ የተፈጠረ ነገር አለ ደግሞ ታብሪም እንዴ? የተፈጠረ አንተ ጅን አውጣ። ተመችቶኛል። አሁን እሱን ተውና ወደ ራሳችን እንመለስ። እሺ ምን እናድርግ? መጀመሪያ እዛኛው ግድግዳ ላይ ትለጥፈኛለህ፣ ከዛ ወደ ጣሪያው ትመልሰኛለህ፣ ከዛ ሌላኛው ግድግዳ ላይ ትለጥፈኝና ወደ መሬት ታመጣኛለህ። እሺ መጀመሪያ ግን እሱን አስውጪው። እናንተ ምራችሁ ነው እንዴ? የኔ ፍቅር ስትወጣ በዛው በሩን ዝጋው። እሺ ምንድነው የሚያፈጣው? አይቶ አያውቅም እንዴ? ውጣ እንጂ አለቃዬ ፊት በጣም እያሳፈርከኝ ነው። እሺ ቢያንስልኝ ውጣ። አንተ በቤተሰብ አይመጣም። በእናትህ አረ ናትዬ ነው አባቴ። መኪናዬን ሳይ እንኳን ባላላስከፋ። እንዴት በቤተሰብ ትመጣለህ? በወንድሜ ትመጣለህ። በወንድሜ ቁመት ይበልጣል እኮ ቁመት። በእናትህ እንደዛ ማለት ፈልጌ አይደለም። አረ ናትዬ ለምን አትረዳ? ደግሞ ትናንትና ሰምቻለሁ ቤተሰቦቹ በአንድ ፋብሪካ ነው የሚተዳደሩት። እኛ በአንድ ፋብሪካ ነው የምንተዳደረው? አረ እንደዛ ነው ያላልኩም። እኔ እስከምን ከእናንተ በምን ተሽዬ? 7 ፋብሪካ እኮ ነው ያለን። በልተን ነው የምናድረው ወንድሜ። ዝም ብለህ አቀባጥር። ስለ ቤተሰብ አይወራ። እንደ ድሮ አራዳ በቤተሰብ አፎግረኝ። በዛመት ያገኘው ምርጥ ሰው ማለት አንተ ነው። ጊፍት አዘጋጅ። እባክህ አደልለኝ በእናትህ። ሀይ ኢነርጂ ድሪንክ ሁሌ ትደልለኛለህ። በቃ ሳቅ ነው። ናግባ ተነስቲ አንተ እሱ ጋር ተቀመጥ እንዴ? ሳንታ እኮ ነው አንተ የውና ሳንታ ማውራት አይጠበቅባችሁም እኮ ስለኔ ታውቃለህ አታውቅም? አራውን ነው ያወቅኩሽ። አራዳ አዲስ ፈራሚ ነሽ ተቀጣ። ዘፈኑማ ከኛ መውጣት የለበትም። አረ ሳንታ ምን ይሻል? ባይሆን ካልሲ ያጥባል ከዘፈኑ ይታጠባል። በቂት ቁጭ ብለህ ይገባ ምንድነው ይገባ አለ ያያ ባባ ባባ ያያ ባባ ባባ ያያ ባባ ሳኪያ ባባ ያያ ባባ ያያ ባባ ሰነነ ባባ ያያ ባባ ባባ ያያ ባባ አለሜ ባባ ያያ ባባ ባባ ያያ ባባ አለሜ ባባ ያያ ባባ ባባ ያያ ባባ አዛከኝታ ያያ ባባ ባባ ያያ ባባ ባባ። እሺ ተረኛ ይሄው የኔ ጌታ። እሺ አባቴ የት ነው መሄድ የምትፈልገው? እኔ ጅማ ነው የምሄደው። ጅማ አጋሮ። መነሻችን የት እንደሆነ ታውቃለህ? ኧረ አላውቅም። መነሻችን ጎጃም በረንዳ ነው። ለጅማ ጎጃም በረንዳ? አዎ ከጎጃም በረንዳ ተነስተን ጎጃም እንገባለን። እንዴት ማለት ጥሩ። ከጎጃም ደግሞ በመቀጠል መቀሌ ምን እናደርጋለን ካልክ አሸንዳ እናከብራለን። አሸንዳ በማክበር በመቀጠል ነው ጅማ አጋሮ የምንገባው። መቼ ነው የምንሄደው? ትንሽ ቀናት ይፈጃል። በጣት የሚቆጠሩ ብዙ አይደለም። ወደ ባሱ ግባ። ወደ ባሱ ግባ። ትኬትን ይዘህ ሳንታ ተመልሷል ይላል። ዋሂራ ዋንታና ሜራ ትርጉም ምን ማለት ነው? ጭብጨባ አይጥለኝም ማለት ምን ተፈጥሮ ገባ? ምን ተፈጠረ? በአሁኑ አንደኛው ፈረንጅ ነው ኢትዮጵያዊን ሀገሬን መነሻዬን መጀመሪያዬን ሰደበብኝ። አልቻልኩም። እንዴ እንኳንም አልክ። ምንም ቢሆን እኮ አሳልፈህ ለግ መስጠት ትችላለህ። በቃ ስፈነዳ ተመልሰህ ገባ አይደለ? ስፈነዳ ኧረ የፍንዳታ ተመልሶ ገባ። የፍንዳታ አርጅቶብናል። ነሽ ሁሌም አለ አንተ አንከፍ እንደ ቀስ ብለህ መታ አንቺ ሸርኬ ማርቸዲስ እንዳስቀመጠ ሰው
ሰላም ነው። እንዴት ነህ? በላቸው ላዳ ማለት አንተ ነህ? በላቸው አስታጥቄ ነው ስሜ። ላዳ የአባቴ ስም ማን ያደርገው? ላዳ የገበታዬ ነው የመሸቀዬ ነው። አንተን ከፍ ቁሪንት አንተን አይደል? በል አንተ እኔ ስራ ላሰራ ብዬ ነው። እኛ ራይዶች ከከተማ ስለማንወጣ እናንተ ላዳዎች ሸቅሉ ብለን ነው። ገባ ሱሉልታም ሰበታም አሰላም የተላኩ ቦታ ደብረ ብርሃንም ቢሆን ይደሸቀል ስራትና እንደሚያርግ ሰው ያርግ። እሺ አይደል? ይኸውልሽ እንዲህ ሲጋጋጥ እንዲህ ሲገላለጥ በጣም በላቡ የቀየረው አይመስልም? ላዳ ሹፌር ነበር በነገራችን ላይ ላዳ ሹፌር ነበር። መኪናውን የቀየረው በላቡ ነው ይመስለው እንዲህ ስታዩ፣ ግን አይደለም። በጣም ባለጌ ያሳደገው የባለጌ ልጅ ነውረኛ ነው። በዚህ እድሜው በእግዚአብሔር እጅ የተያዘች የ75 ዓመት አሮጊት አባል ጎግር ማለት ተጨርጭሮ ነው ያመጣው። ምንድነው አፍን የምትከፍተው? እሱ ብቻ አይደለም መኪናው የተገዛ ቀን እኛ ላይ ሊገለጥ መልክ ምናምን ሊሰራ እኮ ነው። ልክ እንደ ወጣት አስነስቶ ቤቢዬ ቴንኪው ብሎ ምን ለመሳም ቢሞክር ጥሩ ነው። ፍሬንች ኪስ። ሴትዮዋ ደግሞ እድሜዋ ሄዷል፣ ትንፋሽ የለም። ፍሬንች ፍራይስ ሆና ደርቃ ጳውሎስ ተኝታለች። አንተ ምንድነው ለሰው ፊት የምታቀልኝ? ዋሻው ወይ ነው ጥያቄው? ዋሻው አልዋሻው? ሀቅ በቃ ይከብዳል። እውነት ነው። ይሄን ነው የምትይው ነው ወልሶ ቤተሰብ ጋር ቃጭና እንመለስ። በእውነት ሰርቪስ እያረኳት ነው። አሁን እንወጣለን። ከባድ ነገር ነው። ምንጭ ነው ቃምስ አረ አይደለም። ከሰልና ቡና ሁለት እግር ዋላ ጎማ ይቀር። ሁለቱ ጎማ የላትም እንዴ? ቤቡትዬ ትንሽ አመሏ ነው እንጂ ቤቡትዬ ነው ማለት ችግር የለውም። ከተማ በቸርኬ ነው የምነዳት። ተመኝ ችግር የለውም። ያለ ጎማ አልፈልግም። አሁንማ ጎማ ይገጠማል እኮ ቤቡት ስለማታውቅ እንዴ ቆርቆንዳ ነገረች እንዴ? ምን አለ ያን ምሽት ከዶርማችን ባልወጣም በእናትህ አስበኸዋል? ደግሞ በውንብድና እንደተባረረን ቢሰሙ ባኬኔ ቤተሰቦች ምንም አይመስላቸውም። ሰፈር ውስጥ እየታፈስኩኝ ሲቸገሩ ነው። እዛም ሄደ መንግስት ምግብ ነው የምበለው፣ እስር ቤትም የመንግስት ምግብ ነው የምበለው። አንዱ ቦታ ሄዳል ይብላኝ ላንተ። እኔስ ትምህርቱ ባይሆንልኝ ቤተሰቦች አንዱ ሱቅ እንከይሉኛል። እኔ ምንም ችግር የለብኝም። ይብላኝ ላንተ ማለት ምን ማለት ነው? የደሃ ልጅ ነው ምንም አታመጣም። እግረን ታጥበተኛ እያልከኝ እንደዛ ማለት አይደለም ወንድሜ አልክ እንጂ ከዚህ በላይ ምን ማለት ፈልገህ ነው? ስለኔ ማንንም የምታውቀው ነገር አለ? አንተ ከሌላ ከተማ እኔ ከሌላ ከተማ ትምህርት እንዲያገናኘን ለምን ሰው ሊደርሳል? ወንድሜ አንተ ተረጋጋሽ። ሰማኸኝ? እኔ አሁን ቤተሰቦቼ ጋር በአይሮፕላን ስለምሄድ የበረራ ሰዓት ያመልጠኛል። አንተም ተረጋጋ። ህይወት እንደሆነ ይቀየራል። ሁሉም ነገር ያልፋል። አንተ ብቻ ጠንከር፣ ቆምጨጭ በል። ሰማኸኝ? ምንድነው በረራ ምናምን ነገር ትላለህ እንዴ? እኔም እኮ ቤተሰቦቼ ፕሌን ብር ሰጥተውኛል፣ ግን የሚያስፈልገኝ ቀድሜ አውቃለሁ። ጫማ ያስፈልገኛል፣ ከዛ በባስ ነው የሚሄደው። አጉል መመጻደቅ አልወድም። እሺ በቃ የሚበር ጫማ ግዛና አብረር። እሺ አንተ በጣም ጎበዝ ልጅ ነህ። ለሰራው ስራ ይሻ አንዳል ወጣት ስለሆንክ እስቲ ይቺን ነው። ኧረ እውነት አያስፈልግም። ኧረ ተው። እኔ እኮ ይሄን ብዬ እኮ አይደለም እኮ ስራ የምሰራው። ለዚህ ብዬ እኮ እውነት እውነት እንግዲህ ካልክ ምን ይደረጋል? ሰንዘረማን ከምትል ከምታፍር ለቀበል ላውጣው። አዎ ለምን የምትደረደረው አንተ ገመዳፍ? እንካሽ ሌላ ጊዜ ቆልቀብል ነው። እሺ መጣው። አብረን እንሄዳለን። አንድ ሂሳብ ልቀበል። እሺ አባ ጧት ላይ ያመጣልኝ ሰውዬ ያወከኝ ኤፍሬም ቀሪ ሂሳብ አስገባ ብሏል። እሰጠው ነበር እኮ አንተ ደከምክ እንጂ ና ሽረፍና የተጋገረ እንጀራ ለሱን በልተህ ትሄዳለህ። ና እንጀራው በጧት ካመጣው ተልኝ የተጋገረው እሱ ኮን አልበላ። ለምን ከሱ ኮን አልበላ? ና ቆይ ና መጣው። እሺ አባ መጣው። ለምንድን ነው ይሄ ባንዳስ ሆነ? እሺ በሆስፒታል ያወራው። እሺ ኤፍሬም ወፍጮ ቤት ማለት እንዳታምነው። እሺ ይኸውልህ እኔ እሱ ጋር ነው የምሰራው፣ ግን ልንገርህ ኤፍሬም ምስርና ቦሎቄ ነው ለህዝቡ የሚያበለው። ሁለቱ ፈጭቶ ጤፍ ነው ብለው ኤፍሬም እስከ ዛሬ እውነት እኔ እውነት ቀን በላ ሆዴን ነፋኝ ፈነዳ። እንዴ የሚያመኝ ለዛ ነው። ዋት ኤፍሬም ምን አተመነው? እኔ አሁን ራሴን ወፍጮ ቤት ከፍታለሁ። የት? አስጎሪና እንትን ላይ እዚህ ቱሉ ዲምቱ። አሃ በጣም አሪፍ። እኔ ምን ደንበኛ እንሆናለን። አዎ ችግር የለም እንሆናለን። ብዙ ጊዜ ሳይ ስራ ትሰራም እዛ፣ ግን ዱቄት በዱቄት ነው ሁሌ። አሁን እኮ ዳጊላጮ ማለት በቃ ማሽቃበጥ ነው እኮ ስራዬ። ዳጊላጮ በቃ ማሽቃበጥ ነው እሱ፣ እንዲህ መቀባባት ነው ዳጊላጮ። እኔም እንደሱ ነው በቃ። እሱ ነው አራያን ያስኩት። ለኤፍሬም ሄድለታለሁ። ስልክ ቁጥር ንገረኝ አንተ ስከፍት መጣል 09 ዘሏጤኝ ምንድነው አንተ ቀልዳ እንደምናወራው አንተ የኛ ማሞሽራ የኛ ማሞ ይበቃል። እንዲህ ለምን እኮ እኛ ብቻ ነው የሚመስለው አይደል እንዴ? እስከ መቼ እኛ እናገባም እንዴ? አረጀን እኮ። ምንድነው የምትጮህብኝ? በሰርግ ቀን ገናኛ ልጆች አይደለ እንዴ? ማን ነው ልጅ? ከዚህ በላይ ቀን እንድናፍቅድ እንዴ? ይኸውልህ ሚኪያስ፣ ሁልጊዜ ማሰብ ያለብን ነገር ለእናትና ለአባቶቻችን ሁልጊዜ ልጆች ነን። ብትወድም ባትወድም ከአያቴ ጋር ያደግኩት ልጅ አይደለሁም። እኔ ደግሞ ልጅ ነኝ። ሰማይ ነኝ ፍቅር፣ ለአንተ ቴክስት ልካለሁ ብዬ ተሳስቼ ለአባትህ ላኩላቸው። ምን ብለሽ? ያው በጣም ስለናፈከኝ ዛሬ አብረን ነው የምናድረው፣ ቸኮሌት መግዛት ደግሞ እንዳትረሳ ብዬ ተሳስቼ ለሳቸው ላኩላቸው። በጣም ነው ያፈርኩት። አሁን አንብቦት ከሆነ እና ቴክስቱን አንብቦት ይመጣል ብለሽ ፈርተሽ ነው? መተናል አባዬ ቴክስቱን አንብበው ነው እንደ የመጣው? የምን ቴክስት? ናፍቃችሁኝ ነው እንጂ የመጣሁት እንዴ እኮ አላልኩሽም? አባዬ ሲጀመር እኮ ቴክስት አያነብም። አንቺም ዝም ብለሽ ታካብጂ ነው። በርሶ መጀንጌቴ ምን ፈለክ? መሰፋቀር ፈልጌ ነው። ባለፈው ሰራውልህ አይደል? አሁን እንኳን ለእናቷ ነው።
ነው። እሺ እሺ። እና ደግሞ ወንድሟን ቆሞ መሽናት እንዳይችል አባትየውን ደግሞ አንድ እግሩን አስረዝመው አንድ እግሩን እንዲያሳጥሩልኝ፣ ለእህትየው ደግሞ በሳቀች ቁጥር አንዳንድ ጥርስ እንዲረግፍባት፣ ከዛ ደግሞ ሙሉ ቤተሰቡን አፋቸውንም ጆሮአቸውንም ይደፍኑልኝና በምልክት ቋንቋ እንዳያወሩ ጣታቸውንም ይቆርጡልኛል። ችግር የለውም ይቻላል። ጥሩ ጥሩ ሀሳቦች ነው ይዘህ የመጣኸው። እሺ ሌላስ? ይሄ እንኳን ስለሚያሳፍር ፊቴን ባያዩት ደስ ይለኝ ነበረ። እንደ ሌሎቹ መጋረጃ የሉትም እንዴ? መጋረጃ እንኳን ትንሽ ተወዶብኝ ነው። ያው እኔ ጀማሪ ስለሆንኩኝ ቀስ ብዬ ገዛለሁ ብዬ ነበረ፣ ግን ለምን እንደሚደረግ አሁን ገባኝ።